السلام عليكم ورحمة الله وبركاته. أيها الأخوة والأخوات، إن شاء الله زاري سوتشين ማማከር በራስ ሐሳብ ብቻ አለመቆም ወንድሞች እህቶች ጋር መመካከር በህይወታችን ውስጥ ያለውን ፋይዳ ትንሽ ለማለት ፈልጌ ነው። ሐሰን አልበስሪ ረህመቱላሂ ዐለይህ ሰዎች ሶስት አይነት ናቸው ይላሉ። الرجال ثلاث ሰዎች ሲባሉ ወንዶች ሶስት አይነት ናቸው። አንደኛው ሙሉ ሰው አለ፣ ሁለተኛው ግማሽ ሰው አለ፣ ሶስተኛው ደግሞ ላ ረጁል ይሉታል። ይህ ሰው አይደለም ይላሉ። ሁሌም ከስህተት አይወገድም ወይም ደግሞ አጥፊ ይሆናል ይላሉ። የመጀመሪያው አይነት ሰው ሙሉ ሰው የሚባለው ذو عقل فذ ለየት ያለ አስተሳሰብ ያለው፣ አስተሳሰቡ ምጡቅ የሆነ፣ አስተሳሰቡ ጥልቅ የሆነ፣ ሐሳብ በደንብ ማመንጨት የሚችል at the same time ምን ያደርጋል አሉ يشاور الناس ሰዎችንም ያማክራል አሉ። ሐሳብ ያመነጫል፣ ጥሩ አይዲያዎች ያፈልቃል፣ ግን በእነዛ ሐሳቦች ብቻ አይገታም። ሌሎችን ሰዎችም ያማክራል፣ ሐሳብ ይወስዳል የሌሎችንም ሰዎች። በዚህ ምክንያት ሙሉ ሰው ይሆናል አሉ። ሁለተኛው ንስፉ الرجل ይሉታል፣ ግማሽ ሰው። ይህ ሰው ደግሞ ጥሩ ሐሳቦች አሉት፣ ጥሩ በጣም የሚጠቅሙ አመለካከቶችን ወይም አስተያየቶችን ያፈልቃል። ወላ يشاور الناس የሚያማክረው ወንድም እህት ግን የለውም። በራሱ ሐሳብ ብቻ የሚቆም ሰው ነው። ይህ ግማሽ ሰው ነው ይሉታል፣ አልተሟላ። ሶስተኛው አይነት ሰው ደግሞ ላ ረጁል ያሉት ሰው አይደለም ወይም ደግሞ ጥፋት ላይ ነው ሁሌ የሚሆነው ያሉት። የራሱ ጥሩ ሐሳብ የለውም፣ የሚያመነጨው የሐሳብ የማመንጨት አቅም የለውም፣ ሰዎችንም ማማክር። እንዲህ አይነት ሰው ውሳኔዎቹ ምንጊዜም የተሳሳቱና ለውድቀት የሚዳርጉ ናቸው ማለት ነው። እዚህ ነጥብ ላይ የምንረዳው በየትኛውም ሐል ላይ ይሁን ሐሳባችን የመጠቀም ይሁን መካከለኛ አስተሳሰብ ያለን ወይም ደግሞ ሐሳብ ማመንጨት የማንችልም ሰዎችን ማማከር፣ በተለይ የሚመለከታቸውን ሰዎች አንድ ጉዳይ ስናስብ በዛ ጉዳይ ላይ ሐሳብ ሊሰጡን የሚችሉ ያንን ሐሳብ ለመስጠት አቅም ያላቸው ሰዎች መርጦ ማማከር ህይወታችን ውስጥ የምንወስዳቸው ውሳኔዎች የተስተካከሉ ያማሩ ያደርግልናል ማለት ነው። ምን ጊዜም ህይወት ውሳኔ ነው። በየቀኑ እየወሰን ነው የምንኖረው። በየቀኑ ኢኮኖሚክ ህይወታችን ላይ፣ ሃይማኖታዊ ህይወታችን ላይ፣ ሁሉም ማህበራዊ ህይወታችን ውስጥ በሁሉም የህይወታችን ዘርፍ እንድንወስን የሚያስገድዱ በጣም በርካታ ክስተቶች ይከሰታሉ። እነኛን ውሳኔዎቻችን ከራሳችን ሐሳብ ብቻ ተመርኩዘን የምንወስን ከሆነ ውሳኔዎቻችን ሊያሳስቱን ይችላሉ። የምናማክራቸው ወንድሞች ሐሳባቸውን እንወስድላቸው የሚገቡ እህቶች ያስፈልጉናል ኢንሻአላህ። ይህንን በህይወታችን እጅግ ጠቃሚ ነው ያልኩትን መልእክት ለማስተላለፍ ነው። ወጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።